ምክንያቱም አንተ ተጠርጣሪ እኮ ነህ። ካሁን ተጠርጣሪ ነህ። ወንጀለኞችን ደብቀሃል። አንተ ወንጀል ባሰራ ወንጀል ያንን የጅዳውን እኮ በግድ ነው ታያምልከው። ሰይፈ ነው ልጅቱ 02 መጨረሻው አይደለ ስልክ የተሰጠው አይደለም እኮ እኔ ካክስትየዋ ልጅ ጋር ማለት ነው። አስገባ 35 መጨረሻው 35 ቁጥሩ የተሰጠሁት ሌላ ነው። አትንገረው አቡፋ ነው። አትንገረው ቁጥሩ አይ እንደዚህ ስታወራ ሰምቻለሁ ያለው ልጅ ለቤተሰብ ማለት ነው እሱ ላይ ነው እኮ እንደዚህ ስታወራ ሰምቻለሁ ሲል ትክክለኛ ሰምተሃል ስለው አዎ ሰምቻለሁ ሲል አክስትየዋ ልጅ ጋር ቀጥታ ደውዬ አገናኝቻቸዋለሁ ከልጁ ጋር ማለት ነው። ሰምቻለሁ ያለ ልጅ አለ። አዎ እንደዚህ ያለው ልጅ እኮ የሱን እኮ ነው ቁጥር ያለው። ቁጥሩን አንጣውሽ፣ የሱን ቁጥሩን አንጣውሽ። ሳያ ቁጥር ዝም ብለህ ተቀበልና ሞክር። መረጃውን መጣው ነው 05 0917 25 17 እሺ 1305 እኮ በዛ አትደውሉ እያያችሁኝ አይደል? እንደዚህ ምን መፍትሄ አለኝ እኔ የምትደውሉት? 17 13 13 05 03 05 03 02 ይሄ አይደለም የሰጠው ቁጥር ነው። ለሞክረው كيف يعني مش كويس እንዴ እምቢ አለ 05 ብያለሁ። ቆይ እንደገና ስትይዝ ደውሎ አምታቱብኝ 17 ቆይ አንድ ጊዜ ሳፋሪኮም ነው ስልኩ። ኦ 19 ላ 25 17 ነው። ኦኬ 25 17 ቀጥል። ጥሩ 13050302 13050302 ማን ነው ስሙ? ሰይፈ ነው። ዘመዴ እንዳይሆን ብቻ ይሄ ነገር ካርታ ብሎ ነው የተሰጠው ቁጥር አሁን ተቀይሮ ገብቷል አይደል? አቡፋን ነው። ይሄ ቀላል የሆነ ሲስተም ነው። ወይ እንግዲህ ካድም ተባለ አልተባለ መጀመሪያ መች ሊያነሱ ፈቃደኛ ሆኑ። ያው ሊቭ ላይ ሰላም የሚተዋወቁ ታውቃለህ፣ ይጽፋሉ ደላሎቹ ስራ አይፈቱም። አንድ ትንፍሽ እንዳትሉ ይላሉ። ስለዚህ የጅዳውና ገጠሪ ተይዞ ቤተሰቦቻቸው እውነቱ እንዲናገሩ ማድረግ ነው። የገጠሩ ልጅ እንትና የገጠር ልጅ ይችላል ይችላል የት ነው አለው ይችላልና የገጠር ልጅ ደውላ አስገባው ይችላል። ለምን ስልክ አይመልስም? ይችላል ነው እኮ እኛ የምንፈልገው። ለምንድነው ስራው የማይገባው? 14000 ሰው እየጠበቀው ይችላል። ለምንድነው ማስለቀቅ ይችላል አይችልም? ማስለቀቅ ይችላል አይችልም? አንድ ቃል ብቻ ነው የምንፈልገው። በሰው ህይወት እንዴት ይቀለዳል? እነዚህ የኢትዮጵያኖቹ በቃ ያነሱ አልቻሉም። ወይ ደግሞ ሌሎቻችሁ የጅዳው ደላላ ጋር ቤተሰቦቹ ጋር ደውሉ። ሌላ ነገር ከመሆናቸው በፊት ደውሉላቸው። የገጠር ልጅ እስኪ አንድ ሚውት ክፈት። ይችላል ምን ነው ለአንተ የገጠር ልጅ ለኔ አይደለም ከይችላል ጋር ያገናኘ ማለት ነው። አንተ የቅርብ ቤተሰብ ወደ ኢትዮጵያ ጋር ለማምጣት ስትሄድ መሄድ አስቤ ነበርና የምታውቁት ደላላ ጥሩ ደላላ ካለ ብለህ ትጠይቃለህና ከይችላል ጋር ያገናኘ አንተ የቅርብ ቤተሰብ ማለት ወይም ጓደኛ ለሰያን አውርተውታል እኮ ሰያን እነዛ የቅርብ ጓደኛ ከይችላል ጋር ያገናኙት ዝሮ ይችላል ጓደኛ ስለሆነ እስቲል አሁን ራሱ እየተደዋወለ ነው። ይሄ የገጠር ልጅ የሚባለው ችግር የለም። ይሄን ምንድነው አሁን ለምሳሌ የገጠር ልጅ ሲሄድ ማለት ከይችላል ጋር የሚያገናኙት
የጅዳው እኮ ሰማን ይችላል የሚባለው ሰው ነው። ይችላል የሚባለው ልጅ የሚያውቁት ካንተ ቤተሰቦች መኖሪያ ቤቱንም አካባቢውንም ኢትዮጵያ እስካለበት አካባቢ የሚያውቁት ያንተ ቤተሰቦች አሉ አይደለም? ከሱ ጋር ያገናኙ። እኔ እሱን አላውቅም። ይወቁት አይወቁት አንተ ከይችላል ጋር ያገናኙ ተዋወቁ አይደለም እንዴ? እኮ እሱን የማውቀው ነገር የለም። ማን አሁን እሱን ይወቁት አይወቁት አሁን እኔ የማውቀው ነገር የለም። ገባህ? ሳያውቁት እንዴት አገናኙ? እሱን ሳያውቁት እሱ የተሻለ ሰው ነው። የማውቀው ነገር ቢኖር አሁን ምንም የምደብቀው ነገር የለም። አይደለም ቆይ ስማኝ፣ እሱን ሳያውቁት እሱ የተሻለ ሰው ነው፣ በእሱ ብኬድ ይሻላል ብለው ሰያ አቤት ሰያ አቤት። እሺ ታዳምጡኝ። እኔን ሰያ ይኸው አሁን ተክላይን የሚያቀርበው ሰው አለ እዚህ ጋር ላውድ አድርጎ ያሰማል። ተክላይን የሚያቀርበው ሰው አለ። እሺ ጥሩ አቅርቡት። ተክላይን የሚያቀርበው ሰው አለና አንድ ጊዜ ፍሪ ዳለቻ የሚለውን ታስገባዋለህ። ተክላይን ላውድ አድርጎ ደውሎ የሚያቀርበው አለ። ገባህ? እዚህ ጋር አሁን እያወራን ነበር። እሺ ይላክ። አንድ ቁጥር ይላክ። ሌሎቻችሁ የሚወት አድርጉ። ጥሩ ነው። ቀጥል። ይላክ ላክ በለው። ያው ማን መሰለህ እዚህ ጋር ቆይ እስኪ አንድ ቁጥር ጣፍ ፍሪ ዳለቻ ጀማሉ አንድ ቁጥር ጣፍማ እዚህ ጋር አንድ ቁጥር ጻፍ። እሺ አንድ ሰው ወረዱ። ቦታ ታለውቃ የት አለ? ሚውት አድርግልህ። እታችን ሆነልህ ሰያ እንዴ አስከብር የለው ማታ ተቀመጥ። ያ ይበቃ፣ አሁን ይበቃ። የት ነህ? ፍሪዳ ዳለቻ የምትባለው ፍሪ ዳለቻ ነው የሚለው ያየው። ፍሪ ዳለቻ ላክ በለው። ኧረ ራሳችንን ሚውት አድርግ ነፍጠኛው ሚውት አድርግ። እናንተም በል ፍሪ ዳለቻ የት ነህ? ፍሪ ዳለቻ የተለየ ቁጥር አልጻፈም። በቃ የለም። ሳይ ብዙ እኛ ማለት ነው። እኛ ግን እኮ ይኸውልህ እኛ እኮ ከዛ ሰው የሚያገባን ነገር የለም። እኛ እኮ ይመችን ነው የምንፈልገው። ይመች የሚባለው ለዚህ ለገጠር ልጅ አጎቱ ነው እየተባለ ነው። ለዛ ነው ስሙን እንኳን አንድ ጊዜ ይመች ነው የጫነኝ ወደ መንገድ ብሎ እንኳን አንድ ጊዜ ስሙን አልተናገረም። አስበዋል? እስካሁን ደላላ ነው የሚለው። ስሙን እንኳን መጥራት አልፈለገም። ይመች ብሎ ስሙን መጥራት አልፈለገም። የት ነው? እስቲ ቆይ ፍሪ ዳለቻ እስቲ የት ነው? ቆይ አንድ ጊዜ ገብቻለሁ። ሰያው ገብቷል